ይህ ቪዲዮ ምናልባት አንድ ሰው ሊያድን ስለሚችል ለወዳጆቻችሁ በሙሉ ሼር አድርጉት። ላለው ካንሰር አደገኛ በሽታ አይደለም ይለናል ዶክተር ጉብታ ነው። ማንም ሰው በቸልተኝነት ካልሆነ በስተቀር በካንሰር መሞት የለበትም ይላሉ ዶክተር። ከዛ በተጨማሪ 3 ነገሮችን ዘርዝረዋል። የመጀመሪያው እርምጃ ስኳር መውሰድ ማቆም ነው። በሰውነቱ ውስጥ ስኳር ከሌለ የካንሰር ሕዋሳት በተፈጥሯቸው ይሞታሉ። ሁለተኛው እርምጃ የሎሚ ጭማቂ በአንድ ኩባያ የሞቀ ውሃ ውስጥ በመጨመር በየቀኑ ጠዋት ከ1 እስከ 3 ወራት ከምግብ በፊት መጠጣት ካንሰሩ እንዲጠፋ ያደርገዋል። በሜሪላንድ ሜዲካል ጥናት መሰረት የሞቀ የሎሚ ውሃ ከኬሞቴራፒ 1000 እጥፍ የተሻለ ጠንካራና ደህንነቱ የተጠበቀ ነው ይላሉ። ሶስተኛውና ሌላኛው እርምጃ ጠዋትና ማታ 3 የሾርባ ማንኪያ ኦርጋኒክ የኮኮናት ዘይት መጠጣት ነው። ካንሰሩ ይጠፋል ሲሉ ዶክተር ተናግረዋል። አለማወቅ ሰበብ አይደለም። ይህንን መረጃ ከ5 ዓመታት በላይ ሳካፍል ቆይቻለሁ ብለዋል። በካንሰር ሰው መሞት የለበትም ሲሉ ተናግረዋል። እስኪ ሀሳብ አስተያየታችሁን ኮመንት ላይ፣ ቪዲዮውን ደግሞ ኮፒ ሊንክ እያደረጋችሁ ሰውና ትርፍ ላለው